እና ቤተሰቦች ያው ዣንጥላዬን ይዤ ቁጭ ብዬላችኋለሁ። በነገራችሁ ላይ ልጅቱ የምትመጣው ስንት ሰዓት ነው ታውቃላችሁ? ከአንድ ሰዓት በኋላ ኦልሬዲ ነው 2 ሰዓት ሆኗል። ናው 2 o'clock ነው 3 o'clock ነው የምትመጣው። ስለዚህ ከእናንተ ጋር እናወራለን ማለት ነው እስከዛ ድረስ እና ከረክ እንጠጣ። ከረክ ወተት በሻይ በስመ ስላሴ። ያው ካፌ የተቀመጥኩበት ከፍዬ ነው ከረክ የጠጣን ነው። ለማንኛውስ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? በድጋሚ ተገናኝተናል። ዳዳ ማይ ቢዩቲፉል ኧረ በስመ አብ አማርኛው ጠፋኝ እንዴ። ማይ ቢዩቲ ፋሚሊ ፕሊዝ ላይክ ኤንድ ሰብስክራይብ ቱ ማይ ቻናል ቢኮዝ በነገራችሁ ላይ እንግሊዘኛ ሞካክራለሁ እንዳላስደነግጣችሁ በእንግሊዘኛ። ሰብስክራይብ አላደረጋችሁማ እያየኋችሁ ነው። አንተም አንቺም ለምን አታደርጉም? እስኪ አሁን ያደረገ ሰው እጁን ያወጣ። እኔ ብሎ 1 ቁጥር መጻፍ ይችላል። እና ለማንኛውም በጣም ነው የሚሞቀው አየሩ። ምንድነው እንደዚህ እስከ ልጇ ይወጣችሁ በቅዱስ ሚካኤል ስም። በዛ ላይ ደግሞ የትኩስ ወተት እናንተ ሰዎች ላይክ ብታደርጉኝ የተመረጠ ነው። ከዚህ ኑሮ ገላግሉኝ። ላይክ እና ሰብስክራይብ ያደረጋችሁ ሰፖርት ቢኮዝ ከእናንተ ላይ ምንም አይቀነስም። ያው መልካምነት ነውና ብታደርጉልኝ አይ አም ፕራውድ። ደስ ይለኛል። ደስ እያለኝ ነው። በጣም ደስ እያለኝ እላለሁ። ለእናንተ ብታደርጉልኝ ደግሞ ለእኔ በጣም ደስ ይለኛል። ልብሴን ባሳያችሁ ደስ ይለኛል። ማይ ፉት ምንድን ባለው ጌት ሬዲ ዊድ ሚ እሱ መቼ ነው የምናደርገው? ጌት ሬዲ ዊድ ሚ የሚሉት ነገር አለ አይደል? አንድ ቀን የተሳካልኝ ቀን አሳያችሁ። በየቀኑ ጌት ሬዲ ዊድ ሚ እላለሁ። ስራ ያገኘው ቀን ስራ ኮፍሾፕ ስልጠና የጀመርኩ ጊዜ ዴይ ቱ ዴይ ነው ማሳያችሁ። ጌት ሬዲ ዊድ ሚ ቀን ሙሉ ማለት ነው። ቆንጆ ተማሪ እንደሆን ጌታ ይረዳኝ። በነገራችሁ ላይ ማለት ነው በጣም የመማር ፍላጎት አለኝ። ትምህርት አልጠግብም። በልጅነት ያላገኘሁትን አሁን ነውና እንትን ያለ የታወዘኝ እና የትምህርት ፍላጎት አለኝ። አሁን ምን እማራለሁ መሰላችሁ? እንግሊዘኛ ክላስ እማራለሁ። እንደገና ደግሞ ዲጂኢዲ የሚል ትምህርት አለ። እሱን እማራለሁ። ኤዲቲንግ እማራለሁ። ብዙ ትምህርት አሁን ደግሞ ይሄ ሁላ ከተማርኩኝ ማለት ነው በጣም ምሁር ነው የምሆነው። እውር አልሆንም፣ ምሁር ሆንላቸዋለሁ። እና አሁን ደግሞ ኮፍ ሾፑን ከተማርኩኝ በጣም ጥሩ አይሆንልኝም ብላችሁ ታስባላችሁ? ኮፍ ሾፑን ተምሬ እሱን እየሰራው ጎን ለጎን ዩቲዩብ አለ። ከዛን በቃ ስደት መሮኛል በነገራችሁ ላይ እና ዩቲዩብ ብሰራና ብለወጥ አም ሶ ፕራውድ። ምንድነው የሚለው ደግሞ? ኦኬ እንዲህ በአራት ነጥብ ሊዘጋ ምዕራፉ ማውራው ነገር ጠፋኝ እኮ ማሬዋ። What I found something to eat? No, bro, I'm not eat. በዚህ ፀሐይ ምኑ ይበላል? ፀሐይዋ ራሱ በላችን እንጂ። እና እንግሊዘኛ ትምህርት እየተማርኩ ነው። ወደፊት በእንግሊዘኛ ነው ማወራችሁ። ይገርማችኋል። Get ready with me for all in English. እዚህ ጋር ደግሞ መጽሐፍ ማንበብ ፈለኩኝ እኔ። እዚህ ጋር አይፓድ ላይ መጽሐፍቶች አሉና ፒዲኤፍ ባነብ ደስ ይለኛል። እና ላንብብላችሁ እንዴ የተወሰነ ማለት ነው። 1-2 ገጽ ነው የሚሉት እንደዚህ ደብተሩን ማለት ነው።
ሶ አንደኛ ሳምንት በነገራችሁ ላይ ምን ይላል መሰላችሁ ርዕሱ የመጽሐፉ እንትሩ ራስን የመምራት ጥበብ እንደ ጥበበኞች እንደምትኖሩ ኤፌሶን 5:15 የማ ድርሰት ነው። በዶክተር ኢዮብ ማሞ ነው ያሳተመው ይህንን መጽሐፍ። እኔ ደግሞ ራሴን እስኪ መምራት እችላለሁ የሚለውን ነገር መገምገም ስላለብኝ እናነባለን ማለት ነው። የመጽሐፍ አንደኛ ሳምንት ይላል ክፍል 1 ራስን መምራት። ይሄ እንትሮች ናቸው። ደስ እያለኝ በቅዱስ ሚካኤል ስርዓት ያዙኝ። መግቢያ እኔ መግቢያ ሳይሆን የፈለኩት እንትሩ እንዳነብላችሁ ክፍል 1 ራስን መምራት። እሺ አገኘሁት። በስመ ስላሴ አስተሳሰብን መቆጣጠር በልቡ እንዳሰበ እንዲሁ ነውና። አስተሳሰብን መቆጣጠር ማለት ወደ እኔ የሚመጣውን ወይም በውስጤ የሚፈጠረውን ሀሳብ በማጥራት ማስተናገድ ማለት ነው። አስተሳሰባችንን ስንለውጥ ህይወታችንም ሆነ ሁኔታችን መለወጥ አስተሳሰባችንን ሳንለውጥ ህይወታችንን ሆነ ሁኔታዎችን መለወጥ አንችልም። ይሄ የሚሆንበት ምክንያት የሁሉ ነገር መጀመሪያ አስተሳሰብ አለውን ስለሆነ አስተሳሰባችን የማንነታችን ወፍጮ በመሆኑ መጀመሪያ አንድ ሀሳብ ወደ አእምሮአችን ይገባል። በመቀጠልም ይሄ ሀሳብ በውስጣችን ይብላላና በንግግር በተግባር መገለጥ ይጀምራል። ይህ ተግባር ወደ ልምድ ከተለወጠ በኋላ ፍጻሜያችን የመለወጥና የመቀረጽ ጉልበት ይኖረዋል። ይህ ሀሳብ ጤናማ ሆኖ ጤና ቢስ ሂደት ነው እንዴ? ጤና ቢስ አመለካከታችን ለማስወጣት መውሰድ የምንችላቸው እርምጃዎች በህይወት የምታሰላስሏቸውን ሀሳቦች ለይተ ማወቅ፣ ለእምነትና ለህይወት ዓላማ የሚመጡ ሀሳቦችን ምን እንደሆኑ ለይተ ማወቅ አለብህ። ለይተ ስታውቅ በሀሳቦች መካከል ለመለየት የትኛውን ማስተናገድ እንዳለ ጥርት ባለ መልኩ እንድታውቅ ይረዳሃል። የመጣ ሀሳብ ሁሉ አእምሮ ላይ ስፍራ ማግኘት የለበትም። እምነትና አስቀምጠ ህይወትን ከፍተ የማይመጠንክን ተራ ሀሳብ የምታመጣበትን ፍጥነት እንዲወጣ ተቃወመው። ይሄ ልምምድ የዘውትር አድርገው። ጤና ቢስን አስተሳሰብ በጤናማ አስተሳሰብ ቀይረው። ከዚህ በፊት በውስጥ ያስተናገድካቸው ጤና ቢስ ሀሳቦችን መልካም ስኬታማ መሆን ጤናማ ሀሳቦች መለወጥ መጀመር አለበት። ከአእምሮ ክፉውን ሀሳብ አስወጥተ በጤናማ ተካው። ከሌላ ሀሳብ መለወጥ መሙላት አይቀርም። የቡድን ውይይት ነጥቦች አስተሳሰብን እንዴት መቆጣጠር ይቻላል? ከዚህ በፊት ጤና ቢስ አስተሳሰብ እንዴት ባለመልኩ እንዳሸነፍ ለቡድኑ አባላት አካፍል። ዛሬ ምን ቁም ነገር ተማርክ? የተማርከው ለቡድን አባላት አካፍል። በዚህ ሳምንት ከተማርካቸው እውነቶች አንጻር ልትወስዳቸው የምትችላቸውን ተግባራዊ እርምጃዎችን ከዚህ በፊት በመጽሐፍ ሳምንት ሙሉ ተለማምዳችሁ በጸሎት በጌታ ፊት ቅረቡ ይላል። ይቀጥላል። ብዙ ነው ማለት ገና መጀመሪያው ነው። 2 ምዕራፍ ነው ያልኳችሁ። ኦሬዲ ደህና ሁኑ። እንገናኛለን በሚቀጥለው ቪዲዮ።